ቆይ እንዳታሳልፉት ሚስጥር ልናወጣ ነው። በፋብሪካ ደረጃ ይመረት የነበረውን ሳሙና በሞልድ በቤት ውስጥ ብቻ እንዴት እንደሚመረት እናሳየው። ሳሙናው በግራምም ሆነ በሳይዝ ሱቅ ላይ ከሚሸጠው ሳሙና በምንም የማይለይ ነው። ሳሙናው አረፋው እጅግ በጣም የበዛ እንዲሁም የማጽዳት ኃይሉ በጣም ከፍተኛ ነው። ወደ አሰራሩ ስንሄድ በቅድሚያ የሚያስፈልገን ዘይት ነው። ዘይት በማዘጋጀት በላዩ ላይ የተወሰነ ቀለም መጨመር። ቀለሙን ትንሽ ካቀላቀልን በኋላ በላዩ ላይ 100 ግራም ሶዳ አሽ በ400 ሚሊ ሊትር ውሃ በማቀላቀል በላዩ ላይ መጨመር። በደንብ ከተዋሃደና ቀለሙ በደንብ ከተቀላቀለ በኋላ 175 ግራም ኮስቲክ ሶዳ በ400 ሚሊ ሊትር ውሃ በማቀላቀል በላዩ ላይ መጨመር። ኮስቲክ ሶዳ ስንጨምር በዝግታ እየጨመርን በደንብ ማቀላቀል ይኖርብናል። በመቀጠል ሶዲየም ሲልኬት 200 ግራም በመለካት በላዩ ላይ መጨመር። ቀጥለን 150 ሚሊ ሊትር ፎሚንግ ቡስተር በላዩ ላይ መጨመር። እያንዳንዱን ኬሚካል እኛ ጋር እንደሚያገኙ ልብ ይበሉ። ኬሚካል አምራቾች ስለሆነ እኛ ጋር ያገኙታል። ሽቶ በላዩ ላይ የተወሰነ መጨመር። ሞል ውስጥ በመጨመር ለ24 ሰዓት እንዲደርቅ መተው። ሳሙናውን በምንመዝንበት ጊዜ ከ200 ግራም በላይ መሆኑን ማረጋገጥ። ልብ ይበሉ፣ ያመረትንበትን ኬሚካል እያንዳንዱን ከ150 ፍሬ ሳሙና ማምረቻ ጀምሮ እኛው ጋር ያገኙታል። እዚህ ላይ ባለው ስልክ ቁጥር ደውሉልን። እናመሰግናለን። በአጭር ደቂቃ ሳንሰስት ለሰጠናችሁ መረጃ ፎሎ በማድረግ ላይክ በማድረግ ኮሜንት ላይ እናመሰግናለን ብላችሁ በመጻፍ አበረታቱን። እናመሰግናለን። ቆይ እንዳታሳልፉት ሚስጥር ልናወጣ ነው። በፋብሪካ ደረጃ ይመረት የነበረውን ሳሙና በሞልድ በቤት ውስጥ ብቻ እንዴት እንደሚመረት እናሳየው። ሳሙናው በግራምም ሆነ በሳይዝ ሱቅ ላይ ከሚሸጠው ሳሙና በምንም የማይለይ ነው። ሳሙናው አረፋው እጅግ በጣም የበዛ እንዲሁም የማጽዳት ኃይሉ በጣም ከፍተኛ ነው። ወደ አሰራሩ ስንሄድ በቅድሚያ የሚያስፈልገን ዘይት ነው። ዘይት በማዘጋጀት በላዩ ላይ የተወሰነ ቀለም መጨመር። ቀለሙን ትንሽ ካቀላቀልን በኋላ በላዩ ላይ 100 ግራም ሶዳ አሽ በ400 ሚሊ ሊትር ውሃ በማቀላቀል በላዩ ላይ መጨመር። በደንብ